በዛሬው ቪዲዮአችን $1 ጀምሮ እስከ $500,000 የሚወጡ አውሮፕላኖችን እናያለን። ለአንድ በረራ ግማሽ ሚሊዮን ዶላር ልናወጣ ነው። በዓለም ላይ ካለው በጣም ርካሹ አውሮፕላን ላይ ልንበር ነው። ይሄው $1 ግን በጣም ፈርቻለሁ። የምትፈራበት ምንም ምክንያት የለህም። ይሄንን ለስድስተኛ ጊዜ እያደረኩት ነው። 6 ጊዜ አድርገዋል። ለምንድነው እንደዚህ እየጮከ ያለው? በዓለማችን ርካሹ ጀት ላይ እየበረርን ነው። ወይኔ ፈጣሪ! አይሆንም። ፍጥነቱ እየጨመረ ነው። በጣም በፍጥነት እየሄድን ነው። ይሄ በጣም የሚያስፈራ እየሆነ ነው። ቀበቶውን አድርግ። ምን እያደረክ ነው? ነግሬሃለሁ፣ ቀበቶውን እንዳትፈታ። አሁን በጣም እየፈራሁኝ ነው። እኔን በህይወት ለማቆየት ብቻ ሞክር። እየሞከርኩኝ ነው ጂኒ። እሺ ጂኒ፣ ቻናልህን እኔ እቆጣጠርልሃለሁ። ካልተረፍክ የፈለግኩትን አደርጋለሁ። አሁን ተረጋግተናል። በፈለግነው ጊዜ ማረፍ እንችላለን። አይሆንም። ሁለታችሁም ተጠንቀቁ ጂኒ። እናም ይሄ ካስገረማችሁ ቆየት ብለን በዓለም ላይ እጅግ ውድ በሆነው አውሮፕላን እስከምንሄድ ጠብቁ። ቆይ እንዴት በፍጥነት እየወረድን ነው? ለማረፍ ዝግጁ? ሊሳካ ነው። መሬት ላይ ነን። ተርፈናል። ቀጣዩ አውሮፕላናችን $1,000 ያወጣንበት ፕሌን ነው። እዚህ ጋር የምታዩአቸውን ሁሉንም ወንበሮች ገዝቻቸዋለሁ። ስለዚህ የፈለጋችሁበት ቦታ ላይ ልትቀመጡ ትችላላችሁ። እዚህ ጋር ቅባት አለ። መቀባት ትፈልጋላችሁ? እዚህ ጋር ያበዱ ምግቦች መተውልናል። በእናታችሁ እያንዳንዳችን የራሳችን የሆነ ወንበርና ቴሌቪዥን አለን። እንዲሁም ብርድ ልብስ ሰጥተውናል። ይዘን ወደ ቤታችን መሄድ እንችላለን። ጠይቃቸው እስኪ። መተኛ ከፈለግንም እዚህ ጋር እንደምታዩት መተኛት እንችላለን። ብቸኛው ጉዳቱ ምን መሰላችሁ? ለብቻ መሆን ምንም አትችልም። ሰዎች እንደፈለጉ ነው የሚረብሹ። ይህ ደግሞ ለቀረጻችን በጣም አስቸጋሪ አድርጎብን ነበር። አሁን ደግሞ ወደ $25,000 ፕሌናችን ውስጥ እየገባን ነው። እውነት ነው ይሄ? እስካሁን ማመን አልቻልኩም። ይሄ እብደት ነው። ከሌሎች ሰዎች በላይ ነው የምንቀመጠው። ከታች ብዙ ሰው ነው ያለው። ይሄ ክፍላችን ነው። በ$25,000 ሁለት ግዙፍ ክፍሎችን ታገኛለህ። ይሄ የሚገርም ነው። እዚህ ፕሌን ላይ ያለው ክፍል እስካሁን ካየናቸው ምርጡ ነው። ፕሌን ውስጥ ስፖርት እሰራለሁ ብዬ አንድም ቀን አስቤ አላቅም ነበር። እንዲሁም ሁለት ወንበሮችና ጨቅ ቴሌቪዥኖች ናቸው ያሉት። ምግብም በግል አስተናጋጅ ነው የሚቀርብልህ። መታጠቢያ ቤትም አለው። ግን ይገርማችኋል፣ ሻወር የለውም። ለአንድ በረራ እንዴት ታወጣለህ ብሮ? ይሄንን በፍጹም አላደርገውም። እኔም አላደርገውም። በብሩ መኪና እንድትገዛ እመክርሃለሁ። እዚህ ጋር እንደምትመለከቱት ለሰዓታት ተኝተን ነበር። ካርል ንቃ፣ ልናርፍ ነው። እዚህ ጋር እንደ ድንጋይ ተኝቼ ነበር። አሁን ደግሞ በዓለም ላይ ውድ የሆነውን የግል አውሮፕላን የምናሳያችሁ ይሆናል። እንኳን በደህና መጣችሁ። እዚህ ጋር ጫማችሁን ብታወልቁ ይሻላል። ምክንያቱም ምንጣፉ $2 ሚሊዮን ነው የሚወጣው። እናም ስፋቱ ራሱ ከቤታችን ይበልጣል። ይህ ጀት በትክክል ምን ያህል ውድ እንደሆነ መገመት አትችሉ። እዚህ ጋር መተኛ ክፍል አለ። በጣም ነው የሚያምረው። እስካሁን እንዳየነው ከ4 በላይ መኝታ ክፍል አለ። ይሄ የሰራተኞቹ ክፍል ነው። ይሄ አውሮፕላን መታጠቢያዎቹ ራሱ በወርቅ የተለበጡ ናቸው። ሻወሮችም አሉት። ሳሎኑ እስከ 12 ሰው መያዝ ይችላል። ይሄ እኮ ጂኒ የቤታችን ካለው ሶፋ ይበልጣል። እስካሁን የአውሮፕላኑን ግማሽ እንኳን አላየነውም። ይሄ በጣም ድንቅ ነው። መኝታ ክፍል ሆነ ራሱ አስተናጋጆቹን መጥራት ትችላለህ። መላ አውሮፕላኑን ይዞር ነው። አሁን ሁሉንም ያያችሁ ከመሰላችሁ ተሳስታችሁ። እዚህ ጋር ማሳጅ ክፍልም አለው። እንዴት ነው ካርል? ይሄ በጣም ምርጥ ነው። አሁን ሰብስክራይበሮቻችን ይቀላቀሉናል። መጥተዋል። አዎ ከዚህ በፊት በግል ጀት ሂደህ ታውቃለህ? አላውቅም ጂኒ። ይሄ የመጀመሪያ ነው። አሁን የዓለማችን ውዱ አውሮፕላን ውስጥ ነን። አውሮፕላን ውስጥ እንደዚህ አይነት ነገር አይቼ አላውቅም። ይሄ እብደት ነው። ይሄ ምስጢራዊ ክፍል ነው መሰለኝ። ሰዎች አሁን ትኩረታችሁን እፈልጋለሁ። ፕሌናችን ሊነሳ ነው። መረበሻችሁን ታቆሙልኝ። ወይኔ ጭንቅላቴ። በተለምዶ ምን አይነት ሰዎች ናቸው በእንደዚህ አይነት አውሮፕላን በረራ የሚያካሂዱት? ብዙውን ጊዜ ነጋዴዎች ናቸው። እዚህ ፕሌን ውስጥ በፈለከው ሰዓት ምግብ ይመጣልሃል። እንብላ። የተባረከ ይሆናል። አምጣው እበለዋለሁ። አሁን ወዴት እየሄድን እንደሆነ ታውቃላችሁ? አናውቅም ጂኒ። ሁላችሁንም ወደ ኢትዮጵያ እየወሰድኳችሁ ነው። እናም የፈለጋችሁትን እንድታደርጉ የ2 ቀን ወጪ ይችላችኋለሁ። ይሄ የማይታመን ነው። የስ በቀጣይ ቪዲዮ እስክንገናኝ ቻው።